ሰላም ተመልካቾቻችን፣ በዚህ ቪዲዮ የዩኤኢ የቪዛ ፋይን ወይም ቅጣት ካለብን እንዴት አድርገን ቼክ እንደምናደርግ እናያለን። የምትጠቀሙትን ብራውዘር ትከፍታላችሁ። ጉግል ክሮም ላይ እንገባና ሰርች ባር ላይ ፋይን ኢንኳይሪ ብላችሁ ሰርች ታደርጋላችሁ። ከዛ እዚህ መጀመሪያ ላይ GDRFA የሚለው ከታች ላይ ያለውን ፋይን ኢንኳይሪ ሰርቪስ የሚለውን ተጫኑት። እዚህ ጋር የሰርች ታይፖች አሉ። በፋይል ነምበር ሰርች ማድረግ ትችላላችሁ፣ በዩዲቢ ነምበር ሰርች ማድረግ ትችላላችሁ፣ በአይዲ ነምበር ሰርች ማድረግ ትችላላችሁ፣ በፓስፖርት ነምበር ቼክ ማድረግ ትችላላችሁ። በዚህኛው ዙር በፓስፖርት ነምበር በመጠቀም እንዴት ቼክ እንደምናደርግ እናያለን። ከላይ ፓስፖርት ቁጥር ታስገባላችሁ። ከዛ ናሽናሊቲ ታስገባላችሁ። ከዛ እዚህ ጋር ዴት ኦፍ በርዝ ወይም የትውልድ ቀን ታስገባላችሁ። ከዛ እዚህ ጋር ጄንደር የሚል ጾታ ትመርጣላችሁ። ከዛ አምኖት ሮቦት የምትለውን ቼክ ቦክስ ትመርጣላችሁ። ከዛ ሰሚት የሚለውን እንጫናለን። ከዛ ቀጥታ ዲቴሉን ያመጣልናል ማለት ነው። እዚህ ጋር ፋይን ካለባችሁ ፋይናችሁን ያሳያችኋል፣ ከሌለባችሁም የለባችሁም ብሎ ይነግራችኋል ማለት ነው።